ከእሷ ጋር በእሳት በጋየ ሌሊት ውስጥ ተገኝተው ነበር። የእሷ ውበት እንጂ ግለቱ አይሰማውም። እሷም የጋነሙትን እሳት ውበት ላይ አትኩራ እያያት አይኖቹን ከእሷ ቁንጅና ላይ አንስቶ እሳት እንዴት እንዲህ ሊያምር ቻለ እያለ ይጠይቃል። ተገረመ። ውስጡ ይህ ጥያቄ ይላወሳል። የአንቺስ ቆንጆ ገላ እንዴት እዚህ ከኔ ጋር ተገኘ? ጠየቃት። እንዴት እዚህ ኖርሽ? በሰከነ ድምፅ ፍም ከእሳት ይለያልን? እኛም ከዚህ አለን። ቃሏ እንደ ነበልባል በልቡ ገባ። ሲኦልን ሲፈራውና ሲጠላው ኖረ እንጂ እንዲህ አይቶት አያውቅም። ለእሷ ግን የገሃነም ግለት ጽድቅ ነበር። ገነትን አስታወሰ። የጽድቅ ስፍራ ነው የሚሉት። የሐሴት ዓለም ብለው ነው የሚያምኑበት። እናም አሁንም ጠየቃት። ሰዎች ለምን ገነትን ይናፍቃሉ? ለምን ፍስሐ ከዚያ እንዳለ ያምናሉ? እሳትን ለመቅረብ ድፍረት የሞላበት ጀግንነትን ይጠይቃል አለችው። የሲኦልን እውነትና ውበት ለማወቅም እንደዛው። ገሃነምን ለማፍቀር አዎ ጽናት ያለው ድፍረት ያስፈልጋል አለችው። ልቡ ተከፈተ፣ አይኑ በራ፣ አዲስ እውነት አየ። እሳቱ የራስ እውነት ነው፣ ሲኦል የራስ ኑረት ነው። ለካስ በራስ መንገድ መጓዝ ነው ገሃነም። ይህ መንገድ አስፈሪ ነው። ይህ ምርጫ አስጨናቂ ይሆናል፣ ግን እጅግ ውብ ነው፣ እጅግ ውድ ነው፣ እጅግ ክቡር እንደሆነ አሁን ገብቶኛል አላት። እኔ ናሁሰናይ ኤክስ እባላለሁ። በሲኦል ጎዳና ላይ ተጉዣለሁ። በገሃነም ጠርዝ ላይ ተረማምጃለሁ አላት በኩራት። አሁን እሱ ወዴት ትሄዳለህ? ይህ እሳት የምታልፍበት መንገድ አይደለም፣ ሲኦል መኖሪያ ቤትህ ነው ብላ ነግራው ይሰደድ ልቡን አሳርፋ አስቀረችው። የገሃነም እቶን እሳት ሲንበለበል አልፈሩም። እጁን ይዛው ገባች። በእሳት ውስጥ የንጹህ እውነት ውበት ደምቆ በራላቸው። ነደዱ፣ በሩ። እኔ ዳኝ ሳሙኤል እባላለሁ። በውድቅት ሌሊት ይህን ራእይ አይቻለሁ። እንዳየሁት ተረክያለሁ።